ሰይፉ ይፋታኛል ብለህ አስበህ ከሆነ ተስፋ ቁረጠበት። አልፋታ ከማልፋታበት አንዱ ምክንያት ላይክ ሚሊየን ምክንያቶች ናቸው ያሉኝ አንተን ከማልፋታበት አንደኛው የዛሬው ርዕሳችን ነው። ይሄ በኤጀንት ተበላው የምትለው ነገር በጣም እንደው ለአንዴና ለመጨረሻ ጊዜ ቦታ እናስይዘው በሚል ነው። በእርግጥ ይሄንን ፕሬዘንቴሽን በኢትዮ ቻይና ላይ ቻይና ለኢትዮጵያን ተማሪዎች በሚሰጠው ስኮላርሺፕ ላይ አተኩረው የሚሰሩ ግሩፖች አሉና እነሱ አንድ ሴሚናራቸው ላይ እንዳቀርብ ጋበዙኝና እዚህ ርዕስ ላይ በተመለከተ ምክንያቱም አይተው ከሆነ አብዛኛው ሰው አንዴ ዳናይት ስላስተዋወቀችው ነው የተሸወድኩት ይላል። ያው ከዚህ በፊትም ደጋግሜ በጽሁፎችም በምኖችም ተናግሬያለሁ። ዳናይት እንኳን ያስተዋወቀችው ላይ ብትሸወድ ችግር የለውም። ምክንያቱም ነው ያው አንዳንዴ ያው በፈገግታም ቀልጦ መሸወድ ያው ኖርማል ናቹራል ነገር ስለሆነ ማለት ነው። ያንተ ነገር ግን አላበቃልና በዚህ አልቆማልና ሄደ ፋንቱ ማንዱዬ በሚያስተዋውቀው ማስታወቂያም እየተበላ እንደሆነ ሰማው። ኤልያስ መሰረት አንዱ ፖስት ላይ ትዝ ይለኛል እባካችሁ ህዝቡን አታስበሉት ብሎ ለፋንቱ ማንዱዬ ራሱ አቤቱታ አቅርቦ ነበር። ጋዜጠኛ መሰረት ኤልያስ መሰረትን የምታውቀው ከሆነ ሚዲያ የመሰረት ሚዲያ ባለቤት ማለት ኦኬ። ሶ እኔ እዚህ ቁጭ ብዬ በብዙ መንገድ ተነጋግረናል፣ ግን ዛሬም እንደዛ ነው እና ለምን ይሄ ጉዳይ እንትናን እዚህ ላይ ለምን አንሰራም የችኛዋን ነገር ሴሚናር ስጠን ለምናምን አሉኝና የኢትዮ ቻይና ስኮላርሺፖች በጣም ብዙ ስራ የሚሰሩ በጣም ቻይና ውስጥ ሄደው መማር የሚፈልጉ ተማሪዎች የሚጠቀሙበት ብዙ ኢንፎርሜሽን የሚያገኙበት ቴሌግራም ቻናላቸው ላይ ግቡላ ሰብስክራይብ አድርጓቸው እና እዛ ላይ የተሰጠ ሴሚናር ይሄን ሴሚናር አቅርቤዋለሁ እና ለምን ሰይፉ ዩኒቨርሲቲ ላይም አይቀመጥም ሰው በተመቸው ሰዓት። ምክንያቱም ብዙ ጊዜ በቲክቶክ ላይቮች ምናምን ይሄን ነገር ከቨር አድርገነዋል። እንዳልኩ እዛ ሴሚናር ላይም ከቨር አድርገነዋል። ግን ልጆች ባገኙት ሰዓት ምክንያቱም የዛሬ 2 ዓመት ራሱ የሰራሁትን ቪዲዮ ዛሬ የሚያገኙ ልጆች ስላሉ የዩቲዩብ አንዱ ጥቅሙ እሱ ነው። እዛ ያስቀምጥልሃል። ሰው የሆነ ርዕስ ሲል እንደዚህ እኮ ነው ከምንል የመጣውን ሁሉ ሂድና እዛ ላይ ተሰርቷል ምናምን እዛ ጋር ግባና ይኸው ለማለትም ስለሚረዳ ለምን ዛሬ ለአንድና ለመጨረሻ ጊዜ ፕሬዘንቴሽን ሰርተን አንገላገለውም? ይሄን ጉዳይ እንዴት ነው አንድ ተማሪ ከፍላጎቱ እስካለው ድረስ ኤጀንት የሚባል ነገር በእጁ ጭንቅላት ውስጥም ሳያስገባ እንዴት ነው በራሱ ለመሆኑ ኤጀንት ማለት ምን ማለት ነው? ኤጀንት የሚሰራው ስራ ምንድን ነው? ኤጀንት የሚሰራው ስራ አንተ ያልሰራው ወር መስራት የማትችለው ስራ ምንድን ነው የሚለውን በስነ ስርዓት ከቨር አድርገን ይሄን ጉዳይ ለአንድና ለመጨረሻ ጊዜ መደምደም አለብን የሚል አቋም ያስኩና አቋም ይዤ አልቀረውም መጣውልው በቪዲዮ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ሰብስክራይብ አድርጉት። አስተማሪ ከሆናችሁ ክላስ ላይ ራሱ ይሄንን አንዱን ክላሳችሁን ይሄንን ቪዲዮ አርጋችሁ መውጣት ራሱ ትችላላችሁ። ላይክ አንድ ሴሽን መሆን ይችላል። ይሄ በጣም ከዚህ ኢንፎርሜሽን በጣም ብዙ ላይክ አስተሳሰባቸውን አቲቲዩዳቸውን ሊቀይር የሚችል ኢንፎርሜሽን ስለሚኖረው ለተማሪዎቻችሁ ሼር አድርጉት። ጓደኞቻችሁ የስኮላርሺፕ ኢንተረስት ያላቸው ልጆች ካሉ ሼር አድርጉላቸው። ቻናሉንም ፍራንክሊ ስፒኪንግ ቪዲዮ መፖሰት የሆነ ሰዓት ላይ ፖዝ አድርጌ ነበረ። ቢኮዝ ሌሎች የተደራራቢ ነገሮች እንዳሉ ቢሆንም ነገር ግን ምክንያቱ የተደራራቢ ነገሮች ብቻ ስላሉ አይደለም። እውነት ለመናገር እንደዚህ አይነት ትምህርታዊ የሆኑ ነገሮችን እንደዚህ በፓወርፖይንት በምን አስደግፈ ለመስራት ከማዝናኛው የበለጠ ሀስል አለውና ነገር ግን ላይክ ከኦዲየንስ አንፃር በዛው ሀስል ልክ እንደ መዝናኛው ግብረ መልስ አታገኝም እና እሱም ፍረስትሬት ያደርጋልና ከዛም አንፃር እስቲ ቆይ ለጊዜው ፖስት እናድርገው በሚል ነበር። ግን እኛ ባለመናገራችን እኛ ኢንፎርሜሽን ሼር ባለማድረጋችን ሊጨበረበሩ የሚችሉ ሊበሉ የሚችሉ ልጆችን ደግሞ ስታስበው አንድም ልጅ ሁለትም ልጅ ካልየው ይበቃል በሚል መተናል ማለት ነው። ስለዚህ የዛሬው ርዕሳችን ሃንቲንግ ስኮላርሺፕ ዘ ኤጀንት ፍሪ አፕሮች ነው።
እንዴት ነው ያለ ኤጀንት አንድ ተማሪ ስኮላርሺፕ ሊያሸንፍ የሚችለው የሚለውን እንሄድበታለን ማለት ነው። እንቀጥል። ይሄ ፕሬዘንቴሽን እነዚህን ጥያቄዎች ከፕሬዘንቴሽኑ በኋላ ታገኝበታለህ ብዬ የማስባቸው ወሳኝ ጥያቄዎች ናቸው እነዚህ። ምክንያቱም እነዚህን ጥያቄዎች መመለስ ከቻልክ ከዛ በኋላ ምን ማድረግ እንዳለብህ ራሱ ሰው ሊነግርህ አጠብቅም ማለት ነው። ትረዳዋለህ ሁሉ ነገር። የመጀመሪያው ኤጀንት ማለት ነው። ዋትስ ኤጀንት? ኦኬ። ሁለተኛ ዋዱ ኤጀንትስ ዱ ምንድን ነው ማለት? ምን አይነት አገልግሎት ነው የሚሰጡክ? ምን አይነት አገልግሎት ከነሱ ፈልገህ ነው ብር እየሰጣቸው ያለው? ኦኬ። አንተ ብር ሰጥታቸው እንዲሰጡ የፈለግከውን ከነሱ የምትገዛውን በብር ከምትገዛውን ምን አይነት ብር እንደሆነ ደግሞ ሁላችንም ስለምታወቅ፣ ግማሾቻችሁ ከቤተሰቦቻችሁ እንትን ብላችሁ፣ ግማሾቻችሁ ንብረት አሽጣችሁ። ለዛም ነው ባይዘው የሆነ የሚያምን አንዳንዴ እንደዚህ አይነት ነገር ስሰማ። በዚህ ደረጃ ያመጣውን ብር ልሰጠው የቻልከው ምን ስላረገልህ ነው? እሱ ሊያረግልህ የቻለውን ነገር አንተ ማድረግስ አትችልም ወይ? ኦኬ this is another question. the third question is እነዚህ አይነት አገልግሎችን የሚሰጡ ኢንዱስትሪዎች ኢትዮጵያ ውስጥ ሪል ናቸው ወይ? ኢዝ ኤጀንት ኢንዱስትሪ ሪል ኢን ኢትዮጵያ? እሱንም እንድታየው እናደርጋለን። ኤንድ ምን አይነት ሰዎች ናቸው የኤጀንት አገልግሎትን ፍለጋ የሚሄዱት? ምን አይነት ሰዎች ናቸው በየሚዲያው እየመጡ ኤጀንት እየተበሉ ያሉት? ለኤጀንት አገልግሎት ብር የሚሰጡት ምን አይነት ሰዎችን አየን? ምን አይነት ሰዎችን ታዘብን? አንተስ ከዛ ውስጥ ነው ወይ የሚለውንም እናያለን። እነዚህን አራቱን ጥያቄ ከሞላ ጎደል አንደርስታንድ ካረካቸው፣ ከሞላ ጎደል ከመለስካቸው የኤጀንት ጉዳይ በስኮላርሺፕ ኢንዱስትሪ ውስጥ የኤጀንት ጉዳይ ክሊር የሆነ አንደርስታንዲንግ ይኖራል ማለት ነው። እነዚህን ጥያቄዎች ለመመለስ ነው የዛሬው ኤማችን። ኤጀንት ምንድን ነው? ኤጀንት an organization nominated by the university you are applying to process application process. I repeat, to process. Okay? ኤጀንት ካለም ሪል ኤጀንት ከሆነም ምን አይነት ኤጀንት ነው? እዚህ ጋር ኪወርዱ ምንድን ነው? ኦርጋናይዜሽን ኖሚኔትድ ባይ ደ ዩኒቨርሲቲ፣ ልትማርበት የምትፈልገው ዩኒቨርሲቲ፣ ልትማርበት የምትፈልገው ስኮላርሺፕ ልታሸንፍበት የምትፈልገው አፕላይ ያረክበት ያለው ዩኒቨርሲቲ፣ አፕላይ ለማድረግ የፈለክበት ዩኒቨርሲቲ የወከለው ድርጅት ማለት ነው። ኤጀንት ተጠሪነቱ ለዛ ዩኒቨርሲቲ ነው። ስራው ምንድን ነው? ቱ ፕሮሰስ ደ አፕሊኬሽን ፕሮሰስ። እዚህ ጋር ኪው ቱ ፕሮሰስ። ቱ ፕሮሰስ ማለት ምን ማለት? አንዳንዶቻችሁ ያው ሁሉም ለስኮላርሺፕ እኩል በሆነ ሁኔታ ግንዛቤው እኩል ስላልሆነ አንዳንዱ ስኮላርሺፕ ለማመልከት ያስፈልጋሉ የተባሉ ዶክመንቶችን ሳያሟላ አፕላይ ያደርጋል። ይሄ አሟልቷል አላሟላም የሚለውን ሄክቲክ ዩኒቨርሲቲዎቹ ማለፍ አይፈልጉም። አንተን ወይ ለማሳለፍ ወይ ለመጣል ነው እንጂ ጭራሽ ለአቅም አፕሊኬሽን መድረስና ለመድረስን ማጣራት አይፈልጉም። ጊዜ ይወስዳል። ያ ለአቅም አፕሊኬሽን ያልደረሰን ሰው አይተቆ ይሄ እኮ ዶክመንት አላሟላም ማለት ጊዜ ይፈጃል። ጊዜ ማባከን ነው ለዩኒቨርሲቲዎቹ። ስለዚህ ይህን ስራ የሚሰራለን ሰው ማን ነው? ይህን ስራ የሚሰራለን ሌላ ሰው ሊወከል። ይህንን እንደ ኤግዛምፕል ልስጥ። በእኛው ሀገር ራሱ ስታያቸው ዩኒቨርሲቲዎች ለምሳሌ እንጀራ የሚጋግሩ ዩኒቨርሲቲዎች አሉ ለትምህርት ቤቶች አይደል? አንዳንድ ዩኒቨርሲቲዎች ደግሞ እኛ ዩኒቨርሲቲ ነን፣ ስለ እንጀራ፣ ስለ ጤፍ፣ ስለምን በመጨናነቅ የዋና የሪሰርች የምርምር የመማር ማስተማር ጉዳያችንን ከምንጋፋ ለምን አንድ እንጀራ በመጋገር የሚተዳደር እንጀራ መጋገር ስራው የሆነ ድርጅት ለምን እንጀራ የመጋገር ኃላፊነቱን አንሰጠውም? አውትሪቺንግ ይባላል። አውትሪቺንግ ይባላል። ምክንያቱም ከእንጀራ መጋገር ጋር ተያይዞ ምን አለ? ወፍጮ ቤት አለ፣ የጤፍ ጉዳይ አለ፣ የማገዶ ጉዳይ አለ፣ የእንጀራ ጋጋሪ ሰራተኛ የማስተዳደር ጉዳይ አለ። በእንጀራ ብቻ ዩኒቨርሲቲው ላይ በጣም የሚደራረብ ጫና። ይህንን ጫና ክላስ ላይ እንትን ለማድረግ እንጀራ የሚጋግሩ ሰዎችን እንጀራ እንዲጋግሩ ያዛል። ያ ሁሉ ሀስል ውስጥ ላለመግባት አላስፈላጊ ሀስል ውስጥ ባላስፈላጊ ሁኔታ ውስጥ የሚባክኑ ጊዜዎችን በማስቀረት
ወሳኝ የተባሉ ስራዎች ላይ ጊዜያቸውን ኢንቨስት ለማድረግ እዚህ ጋም ስትመጣልኝ እንደዛ ነው። አንዳንድ ስኮላርሺፖች ራሱ የሚያስፈልገውን ዶክመንት አስቀምጠውልሃል። ይሄን ዶክመንት አሟልቷል አላሟላም ለማለፍ እኮ አይደለም፣ ኢቭን ለመመርመር፣ ኦኬ፣ ለመፈተሽ። ኦኬ፣ አሁን እንግሊዝ ኤምባሲ ስትሄድ ለቪዛ ኢንተርቪው ለመደረግ ማንነትህን በፊት ማሳወቅ አለብህ አይደል? ኢንተርቪው ማለፍና ለማለፍ ሌላ ጉዳይ ሆኖ ራስህን ማንነትህን ማሳወቅ አለብህ። የማንነት መታወቂያ ከማሳያ አንዱ ዶክመንት ፓስፖርት ነው። ሶ ፓስፖርት ይዘህ መምጣት ማለፍና ለማለፍ ጋር ምንም አያገናኝም። ለቪዛው ጋር ለመቀመጥ ግን ወሳኝ ሪኳየርመንት ነው። ሶ ፓስፖርት ይዟል ወይስ አልያዘም የሚለውን በር ላይ የሚያጣሩልህ ሰዎች አሉ። ልክ እንደዛ ናቸው ኤጀንቶች አፕሊኬሽን ፕሮሰስ ለማድረግ። ይህንን ሄክቲክ ስራ ሙልጭ ካረጉ በኋላ የጠራው ብቻ ወደ ዩኒቨርሲቲው ይመጣና ዩኒቨርሲቲው ከዛ ያለፈና የወደቀ ዲሳይድ ያደርጋል። ሶ እዚህ ጋር አፕሊኬሽኑን ፕሮሰስ ለማድረግ ነው እንጂ ኖት ቱ ሜክ ዩ ፓስ ኖት ቱ ሄልፕ ዩ ዊን። አሁን እዚህ ጋር ብራችሁን ባገኛችሁ ሰዓት ማስታወቂያ ላይ እኮ አሁን የነዳናይት ማስታወቂያ አሜሪካ ሄዶ መማር ይፈልጋሉን ነው የምትለው፣ የምታሳልፍ ይመስል። በተለያዩ ሀገራት ተማሪዎችን ልኮ በማስተማር የሚታወቀው ይላል ዩኒቨርሲቲ እንትሉ ላይ ማስታወቂያው ላይ ሲመጣ የሚያሳልፍ ነው የሚመስል። አንተ ደግሞ የኔ ጉጉ ኦረ በስማም አሜሪካ ሄዶ ካስተማረኝማ አሜሪካ ኖ ሪል ኤጀንት ከተባለ ይሄ ነው። እኔ ወስጄ አስተምርሃለሁ ካለ ኖ። አፕሊኬሽን ፕሮሰስ ለማድረግ በምታመለክበት ዩኒቨርሲቲ ውክልና የተሰጠው ማለት ነው። ከአንተ አፕሊኬሽን ውጤት ጋር ተያይዞ ምንም አይነት ኢንፍሉዌንስ የሌለው ማለት ነው ኤጀንት። ምክንያቱም ብር አሰጣጥቅ የሚያሳልፈ የሚመስል አይነት ነገር እያየው ስለሆነ ሶ ኤጀንት አንተን ለማሳለፍ አንተ ስኮላርሺፑን እንድታሸንፍ የማድረግ አንዲት ቅንጣት ፐርሰንት አስተዋጽኦ የለው። ይሄ ምልክ ሪሉ ኤጀንት ነው። ሪሉ ኤጀንት ነው። ሪሉ የምንለው ራሱ ሄዶ እዚህ ጋር ነው የሚቆመው። በዩኒቨርሲቲዎች የተወከለ አሁን እኔ ወደ አውስትራሊያ መጥቼ ለመማር ሳመለክት ኤጀንት በኤጀንት በኩል ኤጀንቱ ግን ሳውዝ አፍሪካ ነው ያለው። ወደ ኤጀንቱ የላከኝ ዩኒቨርሲቲው ነው። በእኛ አፕሊኬሽን ፕሮሰስ ውስጥ የእኛ ሲስተም ውስጥ ለመግባት እዚህ ኤጀንት ጋር ሄደ በፊት ዶክመንትህን ታስገባለ። እሱ ካጠራው በኋላ የሚያስፈልግና ማያስፈልግ የጎደለ ካለ ክሮስ ቼክ አድርጎ ምን አድርጎ ይሄ ልጅ ለመፈተሽ ለመመርመር ዝግጁ ነው፣ የሚያስፈልጉ ዶክመንቶችን አሟልቷል፣ እንኩ ፈትሹት። ከዛ እነሱ ከግሬድ አንጻር ከትራንስክሪፕት አንጻር ከተለያዩ ዶክመንቴ ከሚያወራው ወሬ አንጻር አይተው ይሄኛው ወሬ ለኛ ጥሩ ነው፣ ይሄኛው ኤክስፒሪየንሱ ለኛ ጥሩ ነው ምናምን የሚለውን ውሳኔ ይወስናል። ከዛ በፊት ግን እዛ ጋር ኤጀንቱ በጣም ብዙ ኢሜሎች ከኔ ጋር ተመላልሰናል። እንደዚህ አይነት ዶክመንት ያስፈልጋል፣ ይሄኛው ዶክመንት ጎሏል፣ ይሄኛውን ማምጣት አለብህ፣ ዩኒቨርሲቲው ይሄን ዶክመንት ከተማሪ ይጠብቃል። ያን አየዋን ለዩኒቨርሲቲው ቀጥታ ባመለክት ኖሮ ዩኒቨርሲቲዎቹ ይሄ ሁሉ ሊሆኑ ነበር። ጊዜ የላቸውም። ጊዜያቸው ሶ ዩኒቨርሲቲው ነው የሚሾመው ኤጀንትን። ማንም መጥቶ እኔ ኤጀንት ነው ቢል ዩኒቨርሲቲው ኖሚኔት ካላረገው በስተቀር ኤጀንት አይባልም። በዚህ ደረጃ ሁላ ነው ማለት በዚህ ደረጃ ሁላ ኖሚኔት ተደርጎ ኤጀንት ነው የትክክለኛ ኤጀንት ነው ቢባል እንኳን አንተን ማሳለፍ ውስጥ ምንም አይነት አስተዋጽኦ የለውም። አንተን አሜሪካ ሄዶ ልኮ ማስተማር ውስጥ ምንም አይነት አስተዋጽኦ የለውም፣ ቅንጣት ታክል። ይህ ኤጀንት ማለት ይሄ this is a professional definition of agent። ኦኬ ኤጀንት ያልሆነው ዋዲያ ምንድን ነው? ኦኬ ኤጀንት የሆነውን ብቻ መረዳት ብቻ አለ። ኤጀንት የሆነውን ከተረዳ በእርግጥ ኤጀንት ያልሆነው ምን እንደሆነም ታውቃል። በሌላ አነጋገር ደግሞ ኤጀንት ያልሆነው ምን እንደሆነ ከዘረዘር ነው ኤጀንት የሆነውን ማወቅ ትችላለህ ማለት። ኦኬ ኤጀንት መሆኑንና አለመሆኑን ለማወቅ ብዙ ነገር መጠየቅ ትችላለህ። የመጀመሪያው ካን ዘይ ሾው ዩ ዜር ኖሚኔሽን ሰርቲፊኬት፣ ዩኒቨርሲቲው ያውቀዋል ወይ? አንተ ለማመልከት አሁን ለምሳሌ አንታናናሪቮ ማደጋስካር ላይ ሄደ ለመማር ከፈለግ
ካናዳ ኦንታሪዮ ላይ ለመማር ከፈለክ፣ ኤርትራ ሄደ አስመራ ዩኒቨርሲቲ ላይ ለመማር ከፈለክ አስመራ ዩኒቨርሲቲ ልኬ ላስተምር የሚል ኤጀንት አዲስ አበባ ውስጥ ካገኘክ ከአስመራ ዩኒቨርሲቲ የተሰጠክ ሰርተፊኬት አለ ወይ? የውክልና ሰርተፊኬት አስመራ ዩኒቨርሲቲ ያውቃል ወይ አንተን? ቢኮዝ ሪል ኤጀንት ማለት እሱ ነው። ያንን ዶክመንት ማሳየት ካልቻለ ኤጀንት አይደለም። ዩኒቨርሲቲው ካላወቀው፣ አንተ ለማመልከት ለመማር የምትሄድበት ዩኒቨርሲቲ ካላወቀው ኤጀንት አይደለም። ዩኒቨርሲቲን መጠየቅ እንደምችል ታውቃለህ? የሁሉም ዩኒቨርሲቲ ኮንታክት አድሬስ አድሚሽን ኦፊስ አለ። ሬጂስትራር ኦፊስ የምንለው እኛ በተለምዶ ኢትዮጵያ ውስጥ፣ የሌላ ሀገር ደግሞ አድሚሽን ኦፊስ ነው የሚባል። የማንም የምትፈልገው ዩኒቨርሲቲ በዚህ ዘመን ኦንላይን ላይ ናል፣ አድሬስ አላቸው። ኢትዮጵያ ውስጥ እንዲህ የሚባል ኤጀንት ወደ እናንተ ለማስተማር ነገሮችን ፋሲሊቴት ያደርጋል እያለ እየሰራ ነው። ስለዚህ ጉዳይ የምታውቁት ነገር አለ ወይ? ትክክለኛ ኤጀንት ከሆነ ሊነግሩክ ይገባል። ያውቁታል። ኦፍኮርስ የስ ይሏል። ይህን ካላረገ ኖ ሂዝ ናት ኤጀንት ዳት ኢስ ኖት አን ኤጀንት። ሌሎች ደግሞ በቪዛ በኤጀንት ስለ ቪዛ የሚያወራ ኤጀንት ከሆነ ኤጀንት አይደል። ኤምባሲ የተቀመጠው ያንተን ኤምባሲ ማለት ስር መሰረቱ በሁለቱ ሀገር መካከል የሰዎች ዝውውርን ለማሳለጥ ነው። አሜሪካ ለመሄድ አሜሪካ ኤምባሲ አዲስ አበባ ላይ ቁጭ ብሎ ከአዲስ አበባ አሜሪካ ይሄ ሰውዬ መሄድ አለበት የለበትም፣ መሄድ ይችላል አይችልም የሚለውን ፈትሾ በብዙ መስፈርቶች ፈትሾ አንተን አሜሪካ የመሄድ ፍቃድ፣ ህጋዊ ፍቃድ መስጠት ዋነኛ ስራው። በዚህ መሃል ገብቶ ያንተን ቪዛ ማግኘት ላይ ተጽዕኖ ሊያሳድር ኤጀንት፣ ተጽዕኖ ማሳደር የሚችል ኤጀንት አለ ብለህ ማሰብ ከባድ ሞኝነት። ቪዛ ኢዝ አባውት ኤምባሲ። ኦኬ አይ ኖ ይሄ ኤጀንት እኮ በስነ ስርዓት ህጋዊ ነው የምትል ከሆነ አንድ ክሮስ ቼክ ማድረግ ያንትናል። ኤምባሲው አዲስ አበባ ነው ያለው። የኤምባሲ አድሬስ ከፈለክ በስልክ አለ፣ ከፈለክ በአካል ሄደ መጠየቅ ትችላለህ፣ ከፈለክ ኢሜይል ልታደርግላቸው ትችላለህ። አዲስ አበባ መሃል ላይ የእናንተ ሀገር የሚሄድ ቪዛን አሰጣለሁ የሚል እንዲህ የሚባል ድርጅት አለ። ስለዛ ድርጅት የምታውቁት ነገር አለ ወይ? ቢኮዝ ህጋዊ ከሆነ ትክክለኛ ኤጀንት ከሆነ ምናልባት ሁሉንም ነገር አውቃለሁ ማለቱ ድፍረቱ ስለሌለኝ ቪዛ የሚሰራ ኤጀንት የለም በአጠቃላይ ማለቱ ትንሽ ብዙ ሪሰርቾችን ሊጠይቀኝ ይችላል። ነገር ግን አንድ ማጣራት የምትችሉ ግን ዝም ብለህ በኮመንሰንስ ስታስበው የዩኬ ቪዛ ነክ ነገሮችን የሚሰራ ኤጀንት ዩኬ ላይ አዲስ አበባ ላይ የዩኬ ኤምባሲ ስለዚ ኤጀንት ኢንፎርሜሽን አይኖረውም ብለህ ታስባል? ግድ ነው አለው። አብሯቸው ነው የሚሰራው ማለት ኤቭሪዴ ፓርትነራቸው ነው ማለት። በየቀኑ ባይገናኝ በየሳምንቱ ይገናኛል። በየሳምንቱ ባይገኛ በየሁለት ሳምንቱ ይገናኛል ከነዚህ ኤምባሲዎች ጋር። ኤምባሲዎቹ በስነ ስርዓት ስለሱ የሚያውቁት ነገር አለ። ኧረ እንዲህ የሚባል ኤጀንት መናቅ የለም እንደዚህ የሚባል ነገር አለ። ከኤምባሲውም ክሮስ ቼክ ማድረግ ትችላለህ። ከኤምባሲውም ክሮስ ቼክ ማድረግ ትችላለህ። ከዛ በተረፈ ሰርቲፊኬት፣ የዩኒቨርሲቲው ሰርቲፊኬት ኦር ዩኒቨርሲቲው የሰጠውን እውቅና ማቅረብ ማይችል ከሆነ ለዩኒቨርሲቲው ኢሜል ልከህ ያ ዩኒቨርሲቲ አላውቀውም የሚልህ ከሆነ ኦር አውቀዋለሁ ማለት ካልቻለ ኦር ኤምባሲው ስለዛ ቪዛ ፕሮሰስ የሚያደርግ ኤጀንት የሚያውቀው ነገር ከሌለ ይሄ ኤጀንት አይደለም። ኢትስ ኖት ኤጀንት። አንተ ያመንከው በዳናይት ዲምፕል ብቻ ነው። ምን አይነት ሰዎች እንደሆናችሁ በኋላ ላይ እንመጣበታል። ከዚህ ሁሉ ማስረጃ ውጪ በጣም ሲምፕል ነው ይህን ጥያቄ መጠየቅ። እችን ጥያቄ እንኳን ሳትጠይቅ ዳናይት ስላስተዋወቀችው ነው። ዳናይት ኖ ባይዘዌ በማርኬቲንግ እንትን ዳናይት ምንም የምጠይቅበት እንትን የለም። ኦኬ የተሰጠህን ሰርቪስ
ዳናይት ስላስተዋወቀችው ነው ማለት የመጨረሻ ከሞኝም ሞኝ ትዝብት ላይ የሚጥል ግራቀኙን ማየት እንደማትችል። ምክንያቱም አስተዋወቀችው ማለት ኳሊቲ ሰርቪስ አለው ማለት አለ። ስንት ጥርስ ህክምና ታስተዋወቃለች? እሱ ያስተዋወቀችው ጋር ነው የርኩት። ኖ ሄደክ ኳሊቲውን አይተ ነው የምትወስነው። ማስተዋወቅ ማለት ስለዛ ሰርቪስ መኖር አንተ ጋር ግንዛቤ መፍጠር ማለት። ከዛ ሄደ የሚሰጡትን ነገር ፈትሸ አገልግሎታቸውን ጥራቱን አይተ አገልግሎቱን የመጠቀም ጉዳይ ግን ያንተ ነው። ከአንድም ሶስቴ ያላችሁ ባይዘ ከአንድም ሶስቴ በኤጀንት የተበላችሁ አላችሁ። በሽታ ነው በሽታ። ኤኒዌይ ኤጀንት ኢሲስ ይሄንን ካላሟላ ኤጀንት አይደለም። ሶ ኤጀንት ይሄ ነው ዲፊኒሽኑ። ትክክለኛው ኤጀንት ቢኖርም እንኳን ያንተ ማለፍ ላይ ያንተ ስኮላርሽፕ ማሸነፍ ላይ ያንተ አድሚሽን ማግኘት ላይ ምንም አይነት ተጽዕኖ የለውም። ዞሮ ግን ኤጀንት ማለት ይሄ ፕሮሰስ ነው። ፋሲሊቴት ነው የሚያደርገው ፕሮሰሱ። ዶክመንት የማጣራቱን ዶክመንት የማገላበጡን ስራ ነው የሚሰራው። ኤጀንት ያልሆነው ደግሞ እነዚህ ባህሪዎች ናቸው። ኦኬ ሶ ኢዝ ዜር ኤኒ ኤጀንት ኢን ኢትዮጵያ? ሶ አሁን ካልናቸው ኤጀንት ያልሆነውን ይህን ተነጋግረናል፣ ኤጀንት የሆነውን ይህን ተነጋግረናል። ከነዚህ አንጻር አሁን ካወራናቸው ኢንፎርሜሽኖች አንጻር ስናየው ኢትዮጵያ ውስጥ ኤጀንት አለው የሚለውን ጥያቄ መመለስ መቻላል። ዌል አስሼ ማወቅ አልችልም፣ ናይቭነትም ነው ይሄ፣ እልም ያለ አለማወቅም ነው። የለም ማለት ነው አይደል? አይዶን ነው ትክክለኛው አንጻር አይዶን ነው። በተማቀው በእርግጠኝነት ማቀው እልም ያሉ ሌቦች የተጠራቀሙባት ከተማ እንደሆነች ነው ማቀው አዲስ አበባ። ይሄን ፎርሹር ነግራል። በሀገር አቀፍ ሚዲያዎች ላይ ማስተዋወቅ የቻሉ ሌቦች ያሉባት ነች። ታዋቂ አርቲስቶችን ከእድሜ ሳትል ከምን ሳትል አንድ ዲና ሙፍቲ ባይዘ ኤልያስ መሰረት እባኮትን ብሎ ለአቶ ፋንቱ ማንዶዬ እያስተዋወቁ ያሉት ኤጀንት ሰውን በልቶ እየበላ ነው ያለው ነገር እናንተ ሊልካችሁ ነው ብላችሁ ማስታወቂያ የሰራችሁለት ድሃን እየበላ ነው፣ እባካችሁ ህዝቡን አታዘርፉ ያለው ማስታወቂያ ላይ ማን እንዳለውላ ታውቃለህ? አምባሳደር ዲና ሙፍቲንም ወቅሷል። እሳቸውም እዛ ውስጥ ስላሉ የውጭ ጉዳይ ሚኒስተር ዲፕሎማቱ ማለት ከዲፕሎማት ደረጃ እስካማረግ የቻሉ እልም ያሉ አጭበርባሪዎች ያሉበት ከተማ እንደሆነ ግን ነግራል። እንደውም ደግሞ ከሱ የተሻለ ንገረኝ ካልከኝ ኤጀንት ኢትዮጵያ ውስጥ አለ ወይ? አይቻላቅ ከስካም ውጭ ነው አይቻላቅ። የመጀመሪያው አይዶን ነው ሊኖር ይችላል። እኔ ግን አይቻላቅም። ካየሁት ግን ሁሉም ይሄን ምልው ላይ የ5 ዓመትና የ4 ዓመት የስኮላርሺፕ ኤሪያ ላይ በሶሻል ሚዲያ ካለኝ እንቅስቃሴ አሁን በሰጠው ኢንፎርሜሽን you can decide that based on the points I just shared with you። ኤጀንት አለው የለም፣ ኤጀንት ምንድነው፣ ምን እየተካሄደ ያለው ምንድነው ምን የሚለው እስካሁን ድረስ እስካወራ ነው። በእነዚህ በሁለቱ ስላይዶች አንጻር አንተ የኔ ስራ አንተን ማንቃት፣ ለአንተ ኢንፎርሜሽን መስጠት ነው። እዛ ኢንፎርሜሽን ላይ ተመስርተ ውሳኔ የመውሰድ ጉዳይ ግን ያንተ ጉዳይ። አረ እንደውም ሰይፉ አይዶኖም ብለሃል። እንደገና ደግሞ ማቀው ሌባው ነው ሌባ እንዳለ ግን እርግጠኛ ነኝ ብለሃል። ከዛ ደግሞ የበለጠ እስቲ እንደው ቢሆነስት ሆነ ደግሞ አንድ ነገር በለኝ የምትለኝ ከሆነ እውነት ለመናገር is there any agent in ኢትዮጵያ የሚለው ጥያቄ በራሱ ጭንቅላት ውስጥ መፈጠር የሌለበት irrelevant question ነው። irrelevant question ሲጀመር ምን ቁርጥ አረገህና ኤጀንት ስለመኖርና ስለአለመኖር ምን አስወራል? ይሄ የዚህ ፕሬዘንቴሽን አንኳሩ ፖይንት ምንድነው? ያስወራል። ለምን ይሄን ለመጠየቅ ቻልክ? መጠየቅ እኮ የለብን። ምክንያቱም ቲርኪ ሚርኪ የሆነ ጥያቄ እዚህ ገባ የማይባል ጥያቄ ስለሆነ ዋይ እንሂድበት። ለምን እንደሆነ ነው it is relevant questions. Why? Because አንደኛው you don't need an agent።
ስለማያስፈልግ ነገር ነው እየጠየቅ ያለው ወዳጄ። እንኳን ድሃ ሆነ ቀርቶ የምትከፍለው ተርፎክ ያለ ሰው እንኳን ብትሆንም ኤጀንት ኢትዮጵያ ውስጥ አለ ወይ የለም የሚለው ጥያቄ በራሱ የወረደ ጥያቄ ነው፣ መጠየቅ ያለበት ጥያቄ አይደለም። I have never met a person who did it through agent. So በሺዎች ስኮላርሺፕ አሸናፊዎች ያውቃሉ። በዚህ አሁን ባለውበት ተማሪዎች የኢትዮጵያ ተማሪዎች በሌላ እንትን እንመጣበታለን። ለምን ወደዚህ ቢዝነስ ውስጥ ላይክ እንደዚህ አይነት ነገሮች ውስጥ ለምን እንደገባውኝ ምናምን ለምን እንደዚህ ስለ ስኮላርሺፕ ልጆቹን ማንቃት ውስጥ ምናምን እንደዚህ አይነት ጉዞ ስለምን እንደገባው ምናምን በሌላ ቪዲዮዎች እንመጣበታለን። ግን ከገባው እዚህ ውስጥ ከገባው አመታት ተቆጥሮ 3 ዓመት 4 ዓመት ስኮላርሺፕን ለማሸነፍ በተዘዋዋሪም በቀጥታም ለብዙ ተማሪዎች ስኮላርሺፕ ለማሸነፍ ምክንያት ሆኛለሁ። ባለችኝ እዚህ ዝም ብሎ ተፍተፍ በዛ ምክንያት ስኮላርሺፕ ከኔ በፊት የሚያሸነፉ ከኔ ጋር የሚያሸነፉ ከኔ በኋላ የሚያሸነፉ በሺዎች የሚቆጠሩ ኢትዮጵያኖች አንዱንም በኤጀንት በኩል ያለፈ አላውቅም። that is how irrelevant your question is። ጥያቄ ምን ያህል አሹቅ ጥያቄ እንደሆነ የምታውቀው በዚህ ነው። አሸናፊዎች ኤጀንትን አያውቁም። ሁሉም የስኮላርሺፕ አሸናፊዎች አንድ ነገር አላቸው ኢንኮመን they don't know what you are talking about። ኤጀንት ስትል ብድር ብታወራው የምን ኤጀንት ነው like what እንደዛ ነው የሚሉክ። በዚህ ደረጃ ነው እየተሸወርክ ያለው። በዚህ ደረጃ ነው ፎከስ ማድረግ ያለብህን ትተህ የሌለ የወረደ ነገር ላይ ያለው። በሬ ሸጣችሁ የተሸወዳችሁ ሰዎች አላችሁ። ከአንድም 3 ቤት አስይዛችሁ ተበድራችሁ የተሸወዳችሁ ሰዎች አሉ። ሲጀመር መጠየቅ የሌለባችሁ ነገር፣ ሲጀመር ሊያስፈልጋችሁ የማይገባን ነገር ምን አለ መሰለህ? የሞተን ነገር መግዛት በል። የሞተ ነገር ጥቅም አለው። ኤጀንት መፈለግ ማለት የሞተ ጥያቄ ነው። የሞተ ፍለጋ። ስጋ አምሮክ የሞተ በሬ ሄደ ስገዛ አመት ባል መቶ በግ ልገዛ ሄደ ካሉት ውስጥ ትታ ማለት ነው የሞተውን ስጠኝ ብለ አምጥተ ነው የምትቀብረው። መተ ለመቅበር ነው የገዛኸው ማለት አርደክ ለመብላት አይደል። just like that ነው ኤጀንት ፍለጋ። የሞተ ነገር ነው በር እየገዛህበት ያለው። አያስፈልግ። that's why it's irrelevant question። በደንብ ረገጥ አድርገህ እንዲገባ እነዚህን ጥያቄዎች እስቲ ራስን ጠይቅ። imagine someone who have never been outside of the country, okay, him or any of his family, yeah, why do you think he send you for studying rather than him going? ይህን ጥያቄ እስቲ ራስን ጠይቅ። አንድ የዩኒቨርሲቲ የውጭ ሀገር ሄዶ የማያውቅ ሰው ስኮላርሺፕ ቤት በኩል እንደማያመለክት ሞክሮት የማያውቅ ሰው አንድም አሸንፎ የማያውቅ ሰው ሄዶበት የማያውቅ ሰው እንኳን እሱ ቀርቶ በቤተሰብ ውስጥም አንድ ሄደ ሰው ሳይኖር አንተ የምትሄድበትን መንገድ አመቻችች ያለው ሲለት ትንሽ አይገባም? ጠይቅ ራስ ኖ that is scam። ይህን ጥያቄ ራስን ብትጠይቅ that's true እውነት ነው። የዚህ ቪዲዮ ዓላማም ራስህ እንደዚህ ብለህ እንድትጠይቅ። ሁለተኛው ጥያቄ there are several workers in the company, okay? ይቀጥራሉ እኮ እነዚህ ኤጀንቶች። አንዳንድ ጊዜ በእንትን ላይ ወዲያው እኔን ያቁኛል ባይዘው ላይቭ ላይ ገብተው ሲለፋደዱ ያለው አንዳንድ ሪኩዌስት ሳረግ ወዲያው ነው ብሎክ የሚያደርጉኝ። ኢማጂን የኔ ጥያቄ አንተ ሄደሃል ወይ? የኔ ጥያቄ ለምን አንተ እንደዛ አትሄድም ለምትለዋን ጥያቄ ራሱ እንድጠይቅ እድሉን አይሰጠኝ። ብሎክ ነው የሚያደርጉኝ። ቀጥረው ላይቭ ላይ ቁጭ ያደርጋሉ።
ቀጣሪዎቻችሁ እንደዚህ እናደርጋለን ኑ ኦፊስ ምናምን ምናምን። እነዚህ ተቀጣሪዎች ዝም ብለህ ስታስበው አንተን በመላክ ውስጥ ተቀጥሮ መኖር እንደው ወዶ ይመስላል። እነሱ አይሄዱበትም። ሰው እኮ በቀበሌ ቅጥር አቅም ስኳርና ዘይት ሌላው ሳይደርሰው መምጣቱን እሱ ቀድሞ በመስማት እኮ ጥቅሙን እኮ የዛች ቀበሌ ሰራተኛ ስለሆነ የሆነች በዘይት ደረጃ ራሱ ስፔሻል ጥቅም እኮ ያገኛል። የኢንፎርሜሽን ጥቅም ቀድሞ ስለሚያገኝ እነዚህ ሚሁን ቢሆን ኖሮ ራሳቸው አይሄዱም፣ ተቀጣሪዎቻቸው አይሄዱም። አመዷን ለብሳ ኦፊስ ጠብቃክ እንዴት መሄድ እንዳለብህ ለመንገር ኦር አሜሪካ ልትልክህ ብር ስሰጣት አንተ ራሱ እሺ፣ የዚህ ቪዲዮ ዓላማ ጭንቅላትህን በመጠቀም ምን ያህል ደደብ እንደሆንክ እንድትረዳው ነው። ከዛ ትነቃልኛለህ ማለት ነው። እኔ ብትከፋብኝም ችግር የለም። የእናትህን ብር አምጥተህ እዚህ አቅልጠኸው አንድደኸው ሶሻል ሚዲያ ላይ ወጥተህ ዩቲዩብ ላይ ወጥተህ እንዲሆንኩኝ ከምትል እዚህ ጋር ልክ ነግሬክ ብትነቃልኝ ሚሽን አኮምፕሊሽ። ምን ያህል ፉሊሽ እንደሆንክ እንድታውቀው ነው እንደዚህ አይነት ተራ ጥያቄዎችን የምጠይቅ። ቢኮዝ እነዚህን እንኳን ለአንድ ሰከንድ ብታስብባቸው እነዚህን ፖይንቶች ባትበላ። ሶ ዋይ ዱ ዩ ቲንክ ዘይ ሲት ኦል ዴይ ኢን ዴር ሶ ኮልድ ኦፊስስ ቱ ሄልፕ ዩ ዊን አድሚሽንስ ኤንድ ስኮላርሽፕ ራዘር ዛን ዊኒንግ ኢት ፎር ዘምሰልቭስ? ቲንክ ብሮ ቲንክ። እነዚህን ጥያቄዎች ኢንተርቴን ካረግ የኤጀንት ጉዳይ ምን ያህል የሞኝ ጉዳይ እንደሆነ ከማወቅህም ባሻገር ያለ ኤጀንት ልጆች ለካ ለዚህ ነው አሸናፊ ሁሉ ኤጀንት የሚባል ነገር ሰምቶ የማያውቀው ብለህ ትረዳልኛል። ኦኬ ለመሆኑ ለምን እንደከፈልክ ታውቃለህ? ለምን ብርህ እንደሰጥ ታውቃለህ? ይሄ ባይዘው ዲቪ የምትሞሉት ሰዎችንም ዲቪ አንድ ኦፖርቹኒቲ ነው። ልክ እንደ ስኮላርሽፕ ያው ቻንሱ የዲቪ የጠበበ ነው፣ ግን እሳቤው ዲቪውን በሚመላ ሰው እሳቤ ዘንድ ያለው ኢንቴንሽን እና ስኮላርሽፕ በሚያድል ልጅ ያለው ኢንቴንሽን አንድ ነው። ከሀገር ወጥቶ የተሻለ ህይወት ከሀገር ወጥቶ የተሻለ ትምህርት በመማር የተሻለ እድል ለመፍጠር ኢንቴንሽኑ ዘሴም። ይሄ ኤጀንት በስኮላርሽፕ የምትሄዱም ሰዎች ሁኑ፣ ኮምፒውተር ቤት ገብታችሁ ዲቪ ፎርም የምታስሞሉ ከፍላችሁ ለምን እንደምከፍሉ ታውቁታላችሁ? አድሚሽን እንድታገኝ ዩኒቨርሲቲው ላይ ቦታ እንድታገኝ ነው እየከፈል። አንተ እኮ የምታስበው እንደዛ፣ ማስታወቂያውም እንደዛው ነው አይደል? ስኮላርሽፑን እንድታሸንፈው እነሱ ስኮላርሽፕ አንተ አሜሪካ ሄደ የመማር ስኮላርሽፕ እድል እንዲኖርህ ስለሚያደርጉህ ነው የከፈልከው። አንተ የሚመስልህ እንደዛ ነው። ማስታወቂያውም ላይ የሚያወሩት እንደዛ ነው፣ ግን አይደለም። የማለፍ እድልህን ሊያሰፉልህ ዩ ዊሽ። አንተ ሀሳብህ እንደዛ ነው። እንደዛ ባይሆንማ ኖሮ ጥሪትህን ሸጣ አሰጣቸውም ነበር። እንደዛ ባይሆንማ ኖሮ የገበሬ አባትህን በሬ አሽጠክ አፕላይ አታረግም ነበር፣ አሰጣቸውም ነበር። አድሚሽን የሚያሰጡ ስለመሰለ፣ ስኮላርሽፕ የሚያሰጡ ስለመሰለ፣ የማለፋ እድልን የሚያሰፉልህ ስለመሰለ ኖ አይደለም። ግራ ቀኙን ስላላየ ነው የከፈልካቸው። ቢኮዝ የከፈልካቸው ፎርሙን እንዲሞልልን። ዲቪ ላይም ሰው ፎርም ታስሞሉ። በዚህ ነው የሚገርም። እናንተን ጠይቋችሁ እኮ ነው፣ እናንተ የምታውቁትን ጠይቋችሁ እኮ ነው የሚሞሉላችሁ። የኢንፎርሜሽኑ ባለቤት እኮ እናንተ ናቸው። እናንተ የምታውቁትን እናንተ እንደመሙላት እኔ የማውቀውን ሙላልኝ ማለትን የሚያክል በዚህ ዘመን እየኖሩ እንደዚህ አይነት ውርደት ኢትስ አሜዚንግ። ፎርም ነው የሞሉልክ። a form that is available on the university website.
ይሄን ፎርማን ሙሉ የሚሉ እኮ አሉ ራስህ እንድታስገባው። ሲጀመር that's the way that's how we did it። ከአንድም ሁለትም ስኮላርሽፕ ያሸነፍነው እንደዛ ነው። how to apply የሚል የራሱ የዩኒቨርሲቲዎቹ ሳይት ላይ አለ። የአፕሊኬሽን ፎርሙ ሳይቱ ላይ አለ። በፎርሙ መሰረት የተጠየቀውን እየመለስክ መውረድ እኮ ነው። ይሄን ተምሬያለሁ እስካልክ ድረስ ፊደል ቆጥሬያለሁ ማንበብና መጻፍ እችላለሁ እስካልክ ድረስ አንተም ማታረግበት ምንም ምክንያት የለም። እነሱም ከዚህ የተለየ የሚያደርጉልህ ነገር ኖሮ አይደለም ስንት ሺዎችን አምጥተህ የምከፍላቸው። ለዚህ ነው ሼም ኦን ዩ። ለዚህ ነው this is why we don't feel sorry for በኤጀንት ለተበሉ ሰዎች ማናዝነው። ለዛ ነው አናዝንም፣ እናፍራለን። እውነት ለመናገር ምን አይነት ሰዎች እንደሆኑ እንየው። what kind of people go for an agent? ኤጀንት ጋር ሄደው ብር ከፍለው ፎርም ለማስሞላት የሚሄዱ ሰዎች ምን አይነት ሰዎች ናቸው? የመጀመሪያዎቹ አንኢንፎርምድ ኢንፎርሜሽኑ የሌላቸው ናቸው። የእኔ ጥያቄ እዚህ ጋር እንዴት ነው ኢንፎርሜሽን የሌለ በዚህ ዘመን እየኖርክ ነው? ይሄን ዩቲዩብ የምታየው በኢንፎርሜሽን አውስትራሊያ ቁጭ ብዬ በግማሽ ሰዓት ውስጥ የሰራሁትን ቪዲዮ ቀንድ አፍሪካ ላይ ደርሶ የምታገኘው ኢንተርኔት የሚባል ኢንፎርሜሽን ቴክኖሎጂ ተጠቃሚ ስለሆንክ ነው። ላፕቶፕ የሚባል ቴክኖሎጂ ተጠቃሚ ስለሆንክ ነው። ስልክ የሚባል ቴክኖሎጂ ተጠቃሚ ስለሆንክ ነው። በሌላ አነጋገር አንኢንፎርምድ ነክ። ይሄ ሁሉ ቴክኖሎጂ እጅ ላይ ሆኖ ኢንፎርሜሽኑ ስለሌለ ነው ለኤጀንት የምትሰጠው ማለት። በሌላ አነጋገር እነዚህን ቴክኖሎጂዎች የምትጠቀመው እነ ዳናይትንና እነ ቬሮኒካን ለማየት ብቻ ነው ማለት። ለዚህ ነው የኛ አይነቶቹ ዩቲዩብ ቻናል የሰብስክሪፕሽን ችግር ያለባቸው። that's why ላንተ ፊል ሶሪ ማናረግ። we are giving you information, there are a lot of people giving you information but you don't follow them. so ስላላወቅኩ ነው ማለት ያሳፍራል። በዚህ ዘመን የማታቀበት ምንም አይነት ምክንያት የለም። በዚህ ዘመን የምትውልበት ቦታ የመምረጥ ችግር ማሳያ ነው አለማወቅ በዚህ ዘመን እንጂ የእውቀት እጥረት አይደለም። ኢንተርኔትህን ለመበሻሸቂያ፣ ቅስም ለመሰባበሪያ፣ በመንደር ፖለቲካ ውስጥ ተሸዋግረክ ስትሰዳደብ ስትነታረክ የምትውልበት ለዛ ብቻ ስላረከው ነው ቴክኖሎጂን እንጂ ኢንፎርሜሽኑ ስለጠፋ አይደለም። ለዛ ነው የምናፍርብህ። ለዛ ነው በሌባ መጫወቻ ስትሆን እማናዝ ነው። አላቀም ማለት የሚያሳፍርበት ዘመን ላይ ነን ያለን። ሶ ራስህን ጠይቅ። ስለማታቅ ነው? ኦኬ ስለማታቅ ነው። ቢኮዝ የምርም ሳታቁ የምትሰጡ ሰዎች ስላላችሁ የእኔ ጥያቄ ለምንድን ነው ያላወቃችሁት? ስለማታቅ ነው ደምድመነዋል። ዋይ ለምንድን ነው ያላወቀው? አቴንሽን ሌላ ቦታ ነው። ሰው የሚውልበት ቦታ ስለማትውል ነው። ኢንፎርሜሽኑ ያለበት ቦታ ከሁሉም በላይ አሸናፊዎች ያሉበት ቦታ ስለማትውል ነው። አንተ የምትፈልገውን ነገር ኦልሬዲ ያረጉት ሰዎች ጋር ስለማትውል ይሄንን ካላስተካከርክ በስተቀር መበላት አይቀርም። ለወደፊትም በመበላት ካላዘንልን ምንም ይቅርታህንም አንጠይቅም። ድብን ብለን ነው የምናሾፍብህ። ስለዚህ ስለማታቅ በቂ ምክንያት አይደለም። ሌሎቻችሁ ደግሞ አላችሁ ብር መንገድ ነው ብላችሁ የምታስቡ ዘ ዩዥዋል ሰስፔክትስ። በብራችሁ ብዙ ነገር ስታረጉ የኖራችሁ፣ በብራችሁ እናት አባታችሁ በብር ብዙ ነገር ሲያረጉ ያያችሁ ሰዎች፣ በብር ፍትህ ስትይዙ የነበራችሁ ሰዎች፣ በብር እድል ስትገዙ የነበራችሁ ሰዎች፣ በብር ማርክ ስትገዙ የነበራችሁ ሰዎች፣ በብር ከወንጀል ስታመልጡ የነበራችሁ ሰዎች አሁንም ብር ከፍዬ የሌለውን ወደኋላ ገፍትሬ ብር ስላለኝ ኖ
ስኮላርሺፕ ዓለም አቀፍ ኮምፒቲሽን። የአውስትራሊያ መንግስት ስኮላርሺፕ ሲሰጥ ስላንተ ባክግራውንድ ምንም የሚያውቀው ነገር ስላንተ ባክግራውንድ ለማወቅ ኢንተረስቱ ካለውም ያለው አካዳሚክ ብቃትህን ከዛ ምን ማድረግ እንደምትፈልግ ይሄን ስኮላርሺፕ እንዲሰጥህ ለምን እንዲሰጥ እንደፈለግ የማሳመን ብቃትህ፣ የእውቀት ብቃትህ፣ የማደግ ብቃትህ፣ ለፍቶ ለማደር ያለህ ዝግጅነት፣ እነዚህ ናቸው መመዘኛዎቹ እንጂ ስላለክ አይደል። ሶ ይሄ ሁለቱም ግሩፕ ነው የተበላው። እንደዚህ አይነት ግሩፕ ነው። እንደኛ አይነቱ አናቅም፣ ግን ለማወቅ እንሞክራለን። ሶ አንዳንድ ኢንፎርሜሽኖችን አግኝተን ከኤጀንት አመልጠናል። ገንዘብ የሌለን እናውቃለን፣ በላባችን ማደር ነው የምንፈልገው። ስለዚህ ያለንም አማራጭ እሱ ነው። ሶ ኤጀንት ጋር የመሄድ ሀሳቡ የለን። እግረ መንገዳችንን ግን ለካ ሲጀመር ኤጀንት መሄድ አያስፈልግም። አሸናፊ ኤጀንት ጋር ማንም ስኮላርሽፕ በኤጀንት በኩል ያሸነፈ አታገኝ። ስለዚህ ይሄ ያላወቃችሁ ሰዎች ስለሆናችሁ ኦር በብር ሁሉ ነገር የሚቻል የሚመስላችሁ ሞኞች ናችሁ እየሄዳችሁ ኤጀንት ጋር የተበላችሁ ያላችሁ። ፕሊስ የሰው መሳቂያ አትሁኑ። በየሚዲያው እየመጣችሁ ዳናይ ስላስተዋወቀች ነው፣ ፋንቱ ማንዶዬ ስላለበት ነው፣ ዲና ሙፍቲ ሰፖርት ያደረገው ድርጅት ነው። ዊ ዶንት ኬር። ዛሬ እስካመር ስንት ነገር የሚደረግበት ዘመን ላይ ነን ያለን። አፍዙ አፍን ደግዞ የፈለገ ነገር የሚያደርግበት ሰዓት ላይ ነው ያለን። ራስህን ፕሮቴክት የማድረግ ኃላፊነት የዳናይት አይደል፣ የሚዲያ አይደል። በዚህ ዘመን ራስህን ኢንፎርምድ አድርገህ ራስህን በኢንፎርሜሽን ገንብተክ ራስህን መጠበቅ፣ ራስህን ፕሮቴክት ማድረግ የአንተ ኃላፊነት። ወደ መፍትሄው እንምጣ። ይሄ የኤጀንት አንቲ ድረግ ነው። ኦኬ ፓራሲታሞል ምናምን ሲባል እንደምታውቀው ኤጀንት ኒል የሚባል ድረግ ክሬት አድርገናል። ዲሲዝ ከዛሬ በኋላ ይህን ኤጀንት ኒል ድረግ ኦኬ በጣም ፓወርፉል ነው። ይሄ ኤጀንት የመፈለግ አባዜህን ሰፕረስ ያደርገዋል። ላቦራቶሪ ውስጥ ቢውልድ ስናደርገው ይህንን መድኃኒት አንዱ መካኒዝሙ ይሄ የኤጀንት ፍላጎት አባዜህን ሰፕረስ እንዲያደርገው ይሄ የሚያስፈልግን የሚጠቅምን ኢንፎርሜሽን እንደዚህ አይነት ኢንፎርሜሽኖችን ቁጭ ብሎ በትዕግስት ኖት እያያዝክ የሚያዝ ኢንፎርሜሽን ነው። እንደዚህ አይነት ኢንፎርሜሽኖችን ቁጭ ብሎ ለመከታተል ቁጭ ብሎ ለመማር የማያስችል ትዕግስት የሚያሳጣ አባዜን ሰፕረስ የሚያደርግ የሚያንቀለቅል እኔ በብሬን ትላርግ ብለህ እየሄድክ በየቦታውን እሱን ሰፕረስ የሚያደርግ ኤጀንት ኒል። ኦኬ ኤጀንት ቢስ እንደማለት ነው ወደ አማርኛው ስታመጣ። እቺ በመጨረሻዋ ላይ ኒል የምትለዋ እዚች ጋ ያለችው ኒል በላቲነኛ ነን እንደማለት ነው። ሶ ነን ኤጀንት ኦር አንቲ ኤጀንት እንደማለት ነው። አንቲ ኢንፍላማቶሪ ድረግ ምናምን ሲሰጥ እንዳለ ኦኬ ጸረ ኤችአይቪ ጸረ ምን እንደሚባለው ጸረ ኤጀንት ድረግ ነው። ከዛሬ በኋላ እችን ዋጣት። ስኮላርሺፕ ከማመልከት በፊት እያመለከትክ ካመለከትክ በኋላ ኦኬ ሶስት ጊዜ የምትውጠው ምንድን ነው? ይሄ ድረግ የትኛውም ዌብሳይት ላይ ገብተህ የትኛውም ዩኒቨርሲቲ ላይ ገብተህ የትኛውም የስኮላርሺፕ ዌብሳይት ላይ ገብተህ ስታይ ሃው ቱ አፕላይ የሚባል ጋይድ አለ። ያ ኤጀንት ኒል ይባላል። ጸረ ኤጀንት የሆነ ድረግ ብቻህን ያለ ኤጀንት እንዴት ስሩ ዘ ፕሮሰስ ስቴፕ ዋን ምንድን ነው ስቴፕ ቱ ምንድን ነው የሚል ይሄ ኢንተርቼንጅብሊ ስለሚጠቀሙት ነው። አንዳንዱ ሃው ቱ አፕላይ ይላል፣ አንዳንዱ ጋይድ ላይን ይላል። ምንም ነገር ከማድረግ በፊት ስለዛ ስኮላርሺፕ የሰማው ነገር ካለ ይሄ ከዚህ ቪዲዮ በኋላ ራሱ ግባና ስለሆነ ስኮላርሺፕ እስቲ አንድ ስኮላርሺፕ ዝም ብለህ ጥራ። ቼቪኒንግ ስኮላርሺፕ ይሁን ለምሳሌ ኦር አውስትራሊያን ገቨርንመንት ኦር ካናዳ ገቨርንመንት ስኮላርሺፕ ምንም ከማድረግ በፊት ስኮላርሺፕ ጋይድ ላይን አንዳንዱ ሃው ቱ አፕላይ የሚል ዶክመንት አላቸው። የ5-6 ፔጅ ዶክመንት ፕሮሰሱን ነው የሚነግር። እሱን ነው የሚያነቡት አሸናፊዎች በፊት። እዛ ውስጥ ምን አለ ከአንተ ምን እንደሚጠበቅ
ምን ዶክመንቶችን ገና ስለ አፕሊኬሽን ከመግባበት በፊት ቁጭ ብለክ ያለህን ዶክመንት ከዛ ጋይድላይን ጋር ነው እያነጻጸርክ የምታዘጋጀው። ከዛ በኋላ ነው ወደ አክቹዋል አፕሊኬሽን ፕሮሰስ የምትሄደው። ያንን ሃው ቱ አፕላይ ጋይዱን ካነበብከው ኤጀንት ምኑም ጋር እንደማያስፈልግ ትረዳል። አንተ ኤጀንት አትልልኝም? ኤጀንት ኒልን አትልልኝም? በቀን 3 ያለው አትክልኝም? ማዲያ ዛሴት ይህንን እኮ ነው አንብበው ኤጀንት የሚጫወቱባቸው። ዩኒቨርሲቲው ለሁሉም ስኮላርሺፑ ለሁሉም አክሰስ ያደረገውን ነገር እኮ ነው እንዲህ ነው የሚደረገው የሚሏቸው። ኖ አንተም ማድረግ ትችላለህ፣ ማንበብና መጻፍ እስከቻልክ ድረስ። ኦኬ ራስህን ከሌባ ጠብቅ፣ የቤተሰብህን ኦኬ የለፍቶ አዳሪ አባት እናትህን ንብረት ከሌባ ጠብቅ። ካልጠበክ ደግሞ ትበላለህ። ከተበላ በኋላ ምንም አታመጣም። እንኳን ሚዲያ ላይ ብትወጣ እንኳን ምን ብትል የሚያውቁ ሰዎች ደግሞ ይታዘቡሃል። የሚችሉ ሰዎች ደግሞ ይታዘቡሃል። አሸናፊዎች ደግሞ ይታዘቡሃል። ሶ ከሁሉም ነው ያጣኸው። ኦኬ ሶ ፍቱን መድኃኒት ኤጀንት ኒል በቀን 3 እንድትጥልኝ። ኦራይት ሶ በስተመጨረሻ ይህን ቪዲዮ አስተማሪ ከሆንክ ለተማሪዎች ማስተርስ ተማሪዎች ካሉክ ለፒኤችዲ ስለሚረዳቸው፣ ዲግሪ ተማሪዎች ካሉክ ለማስተርስ ስለሚረዳቸው እንዳልኩ ነው። ይሄ የ1 ሰዓት ሴሽን ነው። 40 ደቂቃ 50 ደቂቃ አንድ ሴሽንህን ደሊት አድርገህ ይህንን ክላስ ላይ ልቀቅላቸው። ብዙ ተማሪዎች ይጠቀሙበታል የሚል እምነት ስላለ፣ ጓደኞች ካሉክ አንተ ስኮላርሺፕ የማትፈልግ ሰው ሆኖ እንደ ድንገት አንተ ላይ መጥቶ ሊሆን ይችላል። ሼር አድርገው። ወደኸው ከሆነ ልትወደውም ስለሚገባ ወሳኝ ኢንፎርሜሽን ስለሆነ ሰይፉ ዩኒቨርሲቲን ሰብስክራይብ አድርግ። እውነት ለመናገር ቪዲዮ መስራት ምናምን ትንሽ ፖዝ አድርገን ነበር ለተወሰነ ጊዜ። አሁን ግን በደንብ እየመጣንበት፣ በሰብስክሪፕሽን በሼር እና በላይክ ደግሞ የእናንተን ግብረ መልስ እንጠብቃለን። ከዚህ በተረፈ ዳይ ወደ ስራ። የሰይፉ ዩኒቨርሲቲ ሞቶ አክት ለርን አክት ትራንስፎርም። ኦኬ ተማር፣ ተግብር፣ ተለወጥ። ለማስተማሩ እኛ አለን፣ ለመማሩ አንተ አለህ፣ ለመለወጡ ደግሞ የእሱ የናቹራል ህግ ጉዳይ ነው። ተምሮ የተገበረ መለወጡ የኔም ያንተም ጉዳይ አይደለም። እሱ የናቹራል የፊዚክስ ጉዳይ። ኦኬ ሶ ተማር፣ ተግብር። እዚህ ጋር ያስተማርንን በተለያዩ እንትኖች የምትለውን የምትማረውን በተለያዩ ሚንሶች ያሉትን ኢንፎርሜሽኖች ለመማር ሞክር። ራስን እንትን ለማድረግ ሞክር። የተማርከውን ደግሞ ከተገበርክ የመለጡ ጉዳይ የጊዜ ጉዳይ ነው ማለት። አይሆፕ የሆነ ነገር ተምረህበታል ብዬ አስባለሁ። ሁሌም እንደምንለው በሰይፉ ዩኒቨርሲቲ የተማርከውን እስከተገበርክ ድረስ ያው ሲዩ አት ኤርፖርት። ኦኬ እንደዚህ ስል 4 ዓመቴ ነው። እንደ ቀልድ ሲዩ አት ኤርፖርት እያልን የተማሩትን እየተገበሩ ኤርፖርት ያገኘናቸው ሺዎች እንዳሉ ልነግር እፈልጋለሁ። ቀጣዩ አንተ ነህ። ዳይ ወደ